በሰዶም ሲፈጸም የነበረውን ኃጢአት እግዚአብሔር በፍጹም እንደሚጸየፈው ለማሳየት ሰዶምን በእሳት አቃጥሏታል። በኦሪት ዘፍጥረት ምዕራፍ 19 የምንመለከተው የሶዶምና የገሞራን እንዲሁም የሌሎች ከተሞችን መቃጠል ነው ማለት ነው። እንግዲህ በተርጉማን ከምዕራፍ 18 ቀጥሎ ከአብርሃም ቤት ተለይቶት የሄደው እግዚአብሔርን በሁለት መንገድ ይተረጉሙታል። የመጀመሪያው ሥላሴ ተገኝቶ ወልድ ቀርቶ አብና መንፈስ ቅዱስ ሄዱ ብሎ ይተረጉሙታል። በሌላው ደግሞ አንዱ እግዚአብሔር ነው ሁለቱ ደግሞ መላእክት ናቸው ብለው ደግሞ የሚተረጉሙ ተርጉማንም አሉ። እግዚአብሔር በሱ ቤት ቀርቷል፣ ምክንያቱም ኋላ ኢየሱስ ክርስቶስ በሱ ዘር ለመወለዱ ምሳሌ እንዲሆን ቀጥሎም ደግሞ የዛሬ ዓመት ልጅ እሰጥሃለሁ ብሎ ቃል ስለገባለት እግዚአብሔር በረድኤቱ በቤቱ ለማደሩ ምሳሌ ነው ብሎ በዚህ ልክ ተርጉመውታል። ሁለቱ መላእክት ባጭሩ ወደ ሰዶም ከተማ ሲገቡ ድንበር ላይ የሎጥ ቤት አግኝተውታል። ሎጥ እንግዲህ ድንበር ላይ ተቀምጠው ከሶዶምና ከገሞራ ኃጢአት ላለመሳተፉ ማሳያ ነው ብለው ተርጉመውልናል። እንግዲህ እሱም እንግዳን መቀበልን ከአብርሃም ተምሮ ስለነበረ ሁለቱን መላእክት በሰው አምሳል ላይ የተገለጡለት ሁለቱን መላእክት ተቀብሎ በቤቱ አስተናግዷቸው ነበረ። ነገር ግን ገና ሳይተኙ የሰዶም ሰዎች ይህንን መረጃ ሰምተው መጥተው ሁለቱን ሰዎች ሊያስነውሩ ጠይቀውታል። ነገር ግን ሎጥ ሁለቱን ሰዎች አሳልፎ ላለመስጠት ከነሱ ጋር ሲከራከር ቆይቶ በመጨረሻም አሸንፈው ቤቱን ሊሰብሩበት ሲሉ መላእክት ወጥተው እነሱን ማሳወረው ሎጥንም ማትረፋቸው ማዳናቸው ይታያል። ከዚህ በኋላ በጠዋቱ በነጋውም ጊዜ ሎጥን ከነቤተሰቦቹ የሚያውቃቸውን ሰዎች በሙሉ ዘመዶቹ እንዲጠራና ከከተማ ይዟቸው እንዲወጣ ከተማውን ሊያቃጥሏት መሆኑን ነገሩት። ሎጥም ሄዶ ቢነግራቸው ለዘመዶቹ አማቾቹ ማለት ሁለቱ ልጆች አላገቡም፣ እጮኛ ስለነበራቸው የሁለቱ ቤተሰቦች ማለት ነው እንደ ቀልድ ስለቆጠሩበት መላእክቱ ሎጥና ቤተሰቦቹን ብቻ ይዘው ወጥተዋል ከከተማ ማለት ነው። መጨረሻም ከተማዋ ስትቃጠል የሎጥ ሚስት ዞራ በማየቱ የጨዋ ሐውልት ሆናለች። ይሄ የባህሪ መቀየር ይባላል። እንግዲህ ይህንን ወደፊት ባሉት ምዕራፎች ስለ ባህሪ ስናወራ የምንመለከተው ነው። እንግዲህ ከዚህ በኋላ የምናገኘው ታሪክ ደግሞ የሎጥ ሁለቱ ሴቶች ልጆች የፈጸሙትን ተግባር ነው። እሱም ከአባታቸው ዘር ለማስቀረት ሲሉ ከአባታቸው ጋር አባታቸውን አስክረው መገናኘታቸውና አሞንና ሞዓብ የተባሉ የትውልድ አባቶችን መውለዳቸውን የሚያመለክተውን ታሪክ በዚህ ውስጥ እናገኛለን ማለት ነው።